በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኦርቶዶክሳዊት ቤተክርስቲያናችን የበዓላት ቀኖና መሰረት ከልደተ ክርስቶስ እስከ አብይ ጾም መግቢያ ድረስ ያለው ወቅት ዘመነ አስተርዮ ወይም የመገለጥ ዘመን በመባል ይታወቃል። ዘመነ አስተርዮ አራት አበይት በዓላትን ማለትም የጌታችን ልደት፣ የጌታችን ጥምቀት፣ የቃና ዘገሊላ ተአምርና የእመቤታችን ዕረፍት ያጠቃልላል። ዘመን የማይቆጠርለት ይህን ያህላል ይህን ይመስላል የማይባል ጌታ ከድንግል በስጋ ተወልዶ ስለተገለጠ ለዘመናት በእምነት ካልበሰሉ ምዕመናን አእምሮ ተሰውሮ የነበረ የሥላሴ ሀልዎት ወይም ምስጢረ ሥላሴ በጌታ ጥምቀት በዮርዳኖስ ወንዝ በጋድ ስለታየ በስጋ ማርያም የተገለጠ ጌታችን ኢየሱስ ክርስቶስ ለ30 ዓመት በግልጽ ሳያስተምር በየጥቂቱ አድርጎ በቃና ዘገሊላ አምላክነቱን ስለገለጠ ቤተክርስቲያናችን ይህን ወቅት ዘመነ አስተርዮ ትለዋለች። አስተርዮ ማርያም አስተራዮ ማለት መታየት መገለጥ ማለት ነው። ቃሉ አስተራየ ታየ ተገለጠ ከሚል የግዕዝ ቃል የተገኘ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በገባው ቃል ኪዳን መሰረት በስጋ የተገለጠበት ወይም የታየበት አንድነቱን ሶስትነቱን የገለጠበት ወቅት በመሆኑ ከልደት በዓል እስከ ጥር መጨረሻ በሙሉ ዘመነ አስተርዮ በመባል ይታወቃል። የእመቤታችን በዓለ ዕረፍት በዘመነ አስተርዮ ስለሚከበር አስተርዮ ማርያም ተብሏል። ልቦናዋ በይኩነኒ የጸና ንጻ ስጋ ንጻ ነፍስ ንጻ ልቦና አስተባብራ የያዘች ወላዲተ አምላክ ምንም እንኳን የአምላክ እናት ብትሆንም ሞተ ስጋ ለሁሉ ዕጣ ፈንታ በመሆኑ በቃል መነገሩ በልብ መታሰቡ ከፍ ከፍ ይበልና ጌታችን መድኃኒታችን ኢየሱስ ክርስቶስ ተንሲ ወንኢ የነፍሴ ደስታ የሆንሽ ውድ እናቴ ሆይ ተነሽ ወደ እኔ ነይ ብሏታል። ቅዱስ ዳዊት ነኪረ ነገሩ በእንቲአኪ ሀገረ እግዚአብሔር ማኅፀንሽን ከተማ አድርጎ 9 ወር ከ5 ቀን የኖረብሽ ሆይ ስላንቺ የተነገረው የተደረገው ነገር እጹብ ድንቅ ነው እንዳለ እመቤታችን ቅድስት ድንግል ማርያም የአምላክ እናት ሆና ማረፏ ይደንቃል። ታላቁ የቤተክርስቲያናችን አባት ቅዱስ ያሬድ ሞቷ የሚያስደንቅ መሆኑን ሞትስ ለመዋቲ ይደሉ ሞት ለማርያም ያጽብ ለኩሉ ሞት ለማንኛውም ሰው ሁሉ የተገባ ነው፣ የማርያም ሞት ግን ሁሉን ያስደንቃል በማለት ገልጿታል። ሞት በጥር ነሐሴ መቃብር የእመቤታችን ቅድስት ድንግል ማርያም ሞትና ትንሣኤ በነገረ ማርያም አበው እንደሚያስረዱት ዕረፍቷ በጥር 21 እሁድ ነው። አባቶቻችን በጾመ ፍልሰታ ውዳሴ ማርያምን ቅዳሴ ማርያም ሲተረጉሙ የዕረፍቷ ነገር እንዲህ ብለው ይተርካሉ። የዕረፍቷስ ነገር እንደምን ነው ቢሉ 64 ዓመት በዚህ ዓለም ኖራ ጥር 21 በእሁድ ቀን ጌታ እልፍ አላፍ መላእክቱን አስከትሎ መጥቶ እናቴ ሆይ ከዚህ ዓለም ድካም ላሳርፍሽ መጣው አላት። ልጄ ሰማይና ምድር የማይወስኑት 9 ወር ከ5 ቀን በማፀን የተሸክሜ በድንግልና ወልጄህ እሞታለሁን አለችው። በሲኦል የሚሰቃዩ ነፍሳት አሳይቶ እናቴ ሆይ ሞትሽ ለእነዚህ ሁሉ ቤዛ ይሆንላቸዋል አላት። እኒህን ከማርክልኝ ሲሆን አለችው። ቅድስት ስጋዋን ከቅድስት ነፍሷ ለይቶ በቃል አቅረንት በዝማሬ መላእክት አሳረጋት። ደቀ መዛሙርቱም ከያሉበት በደመና ጠቅሶ ካለችበት አድርሶ እመቤታችን ስጋዋን በክብር አሳርፎ አላቸው። ሐዋርያት ባጎብር አድርገው ወደ ጌቴሴማኒ ይዘው ሲሄዱ አይሁድ ቀድሞ ልጇን ተነሳ አረገ እያሉ ሲያውኩን ይኖራሉ። አሁን ደግሞ እሷን ተነሳች አረገች እያሉ ሊያውኩን አይደለምን? በእሳት እናቃጥላት ብለው ተነሱ። ታውፋያ የሚባል አይሁዳዊ ተራምዶ አጎበሩን ጨበጠው። መልአክ መጥቶ በሰይፍ 2 እጁን ቀጣው። አጎበር ተንጠልጥሎ ቀረ። በድያለው ማረኝ ብሎ ቢማጸናት እጁን ተመልሶለታል። ከዚህ በኋላ ዮሐንስን ጨምሮ በደመና ነጥቆ ከገነት አግብቶ ከዕፀ ሕይወት ስር አኖራት። ቅዱስ ዮሐንስ እንደምን ሆነች አሉት። ከገነት ከዕፀ ሕይወት ስር አለች አላቸው። ቅዱስ ዮሐንስ አይቶ እኛ ሳናይ ብለው በነሐሴ መባቻ ጾም ጀመሩ። 2 ሱባኤ ሲፈጸምም እሁድ አምጥቶ ሰጥቷቸዋል፣ ቀብረዋታል። በ3ኛው ቀን ማክሰኞ ከመትንሣኤ ወልዳ እንደ ልጇ ተነስታለች። ቅዱስ ቶማስ አልነበረም። ደመና ጠቅሶ ከሀገረ ስብከቱ ሲመጣ ስታርግ አገኛት። ቀድሞ የልጅሽን ትንሣኤ ሳላይ ቀረው፣ ዛሬም ደግሞ ያንቺን ትንሣኤ ሳላይ ቀረው ብሎ ወፈቀደ ይደቅ እምደመናሁ ከሐዘኑ የተነሳ ሊወድቅ ወደደ። እመቤታችንም አይዞህ አትዘን፣ እኒያ ትንሣኤን እርገቴን አላዩም፣ አንተ አይተሃል፣ ተነሳች አረገች ብለህ ንገራቸው ብላ የያዘችውን ሰበን ሰጥታ ሰደደችው። ከዚህ በኋላ ሂዶ የእመቤታችን ነገር እንደምን ሆነ አላቸው። አግኝተን ቀበርናት አሉት። ሞት በጥር በነሐሴ መቃብር ተውይ ነገር አይመስለኝም አላቸው።
ቅዱስ ጴጥሮስ አንተ ልጅ ልማድህ ነው፣ አንተ ብቻ ተጠራጥረህ አትቀርም፣ ሰውን ሁሉ ስታጠራጥር ትኖራለህ ብሎ ተቆጥቶ ወደ መቃብሩ ሄዶ ቢከፍተው አጣት። ደንግጦ ቆመ። ሐዋርያው ቶማስም አታምኑኝም ብዬ እንጂ እመቤታችንስ ተነሳች አረገች አላቸው። የዚያውም ሰበን ሰጣቸው፣ ለበረከትም ተካፍለውታል። በዓመቱ ሐዋርያው ቅዱስ ቶማስ ትንሣኤሽን እርገትሽን አይቶ እኛ ሳናይ ብለው ጾም ጀመሩ። በ16ኛው ቀን እመቤታችንን መንበር አድርጎ ቅዱስ ጴጥሮስን ካህን ዘይትራዶ ቅዱስ እስጢፋኖስን ሰራይ ዲያቆን አድርጎ በዚያው ላይ ቀድሶ አቁርቧቸዋል። ቤተክርስቲያንም ይህን መታሰቢያ አድርጋ በየዓመቱ ታከብረዋለች። የአጣንን ለቅሶና ሐዘን አይተሽ ስለነርሱ ድህነት ወይም መዳን ረፍትሽን በሐሴት የተቀበልሽ እመቤታችን ሆይ ሐዋርያት በሱባኤ ትንሣኤሽን ለማየት በቅተዋልና እኛም በዓለ ረፍትሽን አክብረን ልጅሽ በሰጠሽ ቃል ኪዳን በቀኙ እንቆም ዘንድ ለምኝልን። አሜን። ወስብሐት ለእግዚአብሔር። ክቡራትና ክቡራን የዩቲዩብ ቻናል ተከታዮቻችን በየትኛውም ቦታ ሆነው ለምሳሌ መኪና ውስጥ፣ መንገድ ላይ፣ በአገር ውስጥም ይሁን በአገር ውጭም ሆነው ዩቲዩብ ከፍተው የሀገሩን የቤተክርስቲያኑንና የገዳማትን ታሪክ ይማሩ፣ ይወቁ፣ ዘመኑን ይዋጁ። ማህበራዊ ሚዲያን መንፈሳዊ ስራን ለማስፋፋትና ለበጎ ነገር ይጠቀሙ። ላይክ፣ ሼር፣ ሰብስክራይብ በማድረግ ይህን በጎ ስራ ይደግፉ፣ ያበረታቱ። ቤተክርስቲያናችንን ከዘመኑ መከራ ይጠብቅልን። ወስብሐት ለእግዚአብሔር። አሜን።